አታስብ። በስመ አብ ወልድ ወመንፈስ ቅዱስ። ምን ይሆን ነው አንተ? ምን ላድርግ እንትን አየሽ ሳይሽ እንዴ ዝም ብሎ ጉንጭሽ እንደሞላ ብሎ እንደው ቅላትሽ እንደ ትርንጎሎሚ ዝም ብለ ግምጥ አድርጋታለኝ። እንትን አርኛጅሽ ስማም ወልዶ ቅዱስ ሊበሏት ያማራቸውን አሞራ ደሮ ነሽሏት አላሉ ከላልኝ ምንድን ነህ አንተ? ክላስ ምንድን አይነት ነገር ነው በላቸው። በዚህ ኃላፊ ሰውስ መጥቶ እግር ቢጥለው ምን ይላል? እንደው ምን ይደረግልህ ነው እንደምትሆን ሰው የለም እንኳን ሰው ወፍም የለም። አሁን ስመጣ ሰው የለም እና ቢኖርስ ባይኖርስ አንተ ምንድን ነህ? ምን ቤት ነው ምንድን ነው አሁን እንደሚያደርገው? እንደው ገብቶሽ ሳለ ነው እንትን እንደዚህ እንግዲህ ገብቶሽ ሳለ ምን ነው የሚገባኛ? ጨዋታችን ነው እንጂ ቅርርባችን ነው እንጂ ሌላማ ምን ቆይ እንጂ አንተ ምን ሌላ ነገር ሌላ ጉዳይ አስበህ ነው እንዴት እንደሚያደርገው? ተባረክ እግዚአብሔር እንዴው አንቺም ታሰብሽበት። እንግዲያማ በቤት እንደምንጭዋጉት አረክላ አንተ ምን አይነቱ ወራዳ ነው? አያ ምን ነው የተከበተ ባለ ትዳር አይደለህም? ትዳር ይሁን እንደው እንሳኔ እንዴት መቼም ያው ሰው ተሰው ነው ነው እንጂ አንቺም እኮ እንደው ብቻሽን እዚህ በስማም ወልዶ እንዴ ጉልበትሽን እኮ እንዴት አቀፈሽ እያደርሽ ኧረ ምን ምናምን ይቀርፍ እና ቢሆን ምን እንዳወጣ እኔ እኮ አስበህልኝ መስሎኝ እኔ እኮ እንዲሁ የእውነት ወንድምነት እና ሌላ ነገር ብለሽ እኔ ሙች እንዲሁ አስቤልሽ ነው የምልሽ። እኔ ተኝቼም አንቺን ነው ማስብ። እንዲሁ አሁን ብርቄጓ ምን አባቴ እንዲሁ ምን ልሆንላት እንዲሁ ምን ላርግላት? ኧረ በል አሁን ሰው እንዳይሰማ ይህንን አመልህን ይህንን መልከስከስክን እንኳን ብተው ደህና ነው። መልከስከስ ብለሽ አይ እኮ መልከስ አይደለም እኮ በል እናቴ አሁን እንዲሁ ማንም እንዳይሰማ ሙልጭ ብለህ ከዚህ ቤት ወጣሁት። ዋ ይህንን መልከስከስክን አልተውም የምትል ተሆነ ግን ብድግ ብዬ ሂጅ የተበጅል ነው የምናገር። ተበጅ ደግሞ እንዴት ምን ብለሽ ነው የተበጅንስ የምትነግሪያት አንቺ እንጂ ምን ብለሽ የምትሆነውና የምትደረገውን ስራ አሁን ምን አደረገ ልትያት ነው? እስቲ በይጅና እንግዲህ ገንዛ ደጇ ላይ ሂጅና እንግዲያማ እንዲያው እሱ ሳያረገውን ብላ ነው አንቺን አግኝታሽ ነው የምትምርሽ። መሀል ወገባ ገዳሽን ቆርጣ ትጥልሻለች። ከዚያ በኋላ ሞት ተነገሩ በይ እና እንዴው ታንተ ጋር እዚህ ስልከሰከሰ አንድ ነገር ሆኜ ተምገኛ አንተ እንዴው ሰው ወገባ ገዲያን ቆርጣ ልትለኝ አይሻለኝም? እንግዲህ በርቄጓ እንግዲህ የሚጥምሽን አንቺ ታውቂዋለሽ። ከመዋረዱ በፊት ግን አፍህንም እጅህንም እግርህንም ሰብስበህ ተቀመጥ እንደ ተቀመጥ አይደለም እንዴ ሴትነቷ ወጓ ይዛሽ ነው እንጂ ሲውልሽ ሁሉንም ጨዋታይቱን ተቀራርበን እንጨጓጎታለን። እሞች እመጣለሁ ለብልሽ ወደ አመሻሽ እመጣለሁ። ወደዚህ ቤት ድጋሚ እመጣለሁ ብለህ ግርህ እንዳታነሳ የታሰንታ አሁን ወራዳ ውርደታ ነው። ሙሽ ተሸኳን ጊዜ እንትን ብሏል ነበር ልብላልሽ ራይ ድረስ ነገር እስማ ወልዶ ፈስቅዱስ ዋ የሰውጀ ድጋሚ መጥቶ እዚህማ እንደው ሌላ ነገር ውስጥ ተመግባቴ በፊትማ እጅለት በጅ መናገር ነው ያለብኝ። ሌላ ነገር ተሚካ ነገር ያታመነች ታላመነች እዚህ ሀገር ትበጅል እንዴት አደርሽ? ዛር መስገን የዛር አፈዳች ደህና ነሽ ወይ? ደህና ነሽ ወይ? እንደምን ነሽ? ዛር መስገን ወደ ቤት ኧረ ተይ ወደ ቤት ሳልገብቼ ነይማ ዋ አንቺ ዛር ሳይከፈው ደግሞ በዳሪ ምን እንደሆነ ኧረ ነይማ ተይው ነይማ ቸኩጄ ጉዳይ ነበረኝ። ነይማ ነይ እስቲ እዚህ ነይ እስቲ እዚህ በደህናሽ ነው ወይ? ለምንሽ እንዴት ደህና ምን ደህንነት አለ? እንዴትም ሆኖ ጉድሽን ልንገርሽ ጉዳችንን ልንገርሽ ብዬሽ ነው እንጂ አመጣቂ የምን ጉድ ነው? ምን ቆረጡት? ምን መጣብሽ አንቺ? ነገር ሰተት ብሎ ይመጣል እንጂ ነገር አንቺ እንጂ እንደው ይሄ በላቸው የሚያደርገውን ነገር እንደው ታውቂያለሽ ትሰሚያለሽ? ግን እንዴት ነው ነገርሽ? በላቸው ለነገሩ አንቺ አትሰቢ ምን አረጋች አንቺ እናቴን የስ አይዞሽ ሲለኝ እናቴ ሲወጣ ሲገባ ባጨደው በውድመው እንዲያ በቀጃ ላይ አይዞሽ ሲለኝ እናቴ ጀርባ ሙቆኝ እውነት ወንድም አገኘሁ የእውነት ደህና ጎረቤት አለኝ ብዬ እናቴ አሽካካለሁ እንደ ጨብደሮ ይሄን ሁላ ጉድ ማታ አባት ያውቀን እንዴት ምን አረጋሽ? ምን በደልሽ? ምን እናቴ እሱ ለካ እናቴ ሌላ ነገር ኑሯል ሐሳቡ። ዛሬ እናቴ ዘሎ መጥቶ ቤት ድረስ ሰተት ብሎ መጥቶ እጄን አልጨበጠኝም መሰለሽ? ስማም ወልዶን ፈስቅዱስ ማለት እንዴ ማን ነበር ያልሽኝ? ሰውዬው ማን ነው ያልሽ? በላቸው ነው እንጂ ያልኩሽ። በላቸው ማለት የኔው በላቸው እና እንግዲህ ሌላ ምን በላቸው አለ? እንዴትና ጨበጠኝ ማለት እንዴት ነው? እጄን ስትይ እንዴት ነው አላውቅ ብለሻል። ግን ጨበጣ ነው ምንሽ? እኔ ሴትነቴን ተመኘው እኮ ነው አንቺ የኔ በላቸው ነው እንዴ የሚያረግ
ይሄን ይበላቸው እንግዲህ እናቴ ሌላ በላቸው ማጣባት ያለ በስመ አብ ወወልድ ወመንፈስ ቅዱስ አዶም ነበር ብርቀታ እንጂ እንደ በልክ አድርጉ እንጂ አንቺ ቅዱስ አራውለሽ ነው ልክም ያለው እውነትሽን ነው ምን ልክ አለው እናቴ አፍ የሚጎርሰውን እጅ መጥነዋል አሉ እንዴት ያለ መቀደድ ነው አንቺ ተንጂ በቀጣ አድርጉ እንጂ ሰው እንደዚህ የሰው ስም ማጠልሸት ምን ያደርጋል በላቸው የታረፈዳችሁ ደናሽና ረፈች ደህና ነን ደህና ነሽ ደህና ነን በላቸው አውሪው በላቸው ወራ በስመ አብ ወወልድ ወመንፈስ ቅዱስ አንተ ዳኛ ዋ ምንድነው ምን ሆነ ኮቴ ለምን አረን የሳለኝ አንተ መች ጆሮ አለህና እንጂ ዋ ስደነግጥ እኮ ማረገውን አላውቅም እንደ አውድማ እህል ባነፋፈስስ ምን ሆነ ነው ኮቴ አስማተስ አይ አንተ እኮ ማንፈስ እንደው እንዲያ ዱሌት ላይ እኮ ደህና አትመስለኝ እንዴ ምን እያረክ ነው ማን ነኝ አራ ዝምጌ በላይነሽን እያየኋት እኮ እንጂ አረክ እያያት እንደሆነ ማየው እንደው እንደዚህ ጅራህን ምቆላ እንደው ምንድን ለሞን ፈልገ ነው ብዬ ነው እንጂ አራ እዝም ምን በሷ የሚታይ ነገርስ ምን አላት እንደው ጉዟ እንደው አረማምዷ ግን እዩኝ ይላላት ምት እንዴት የወንድም ሚስት መሆኗን ረስተ ነው እንዴ የወንድም ሚስት እና ምን አረጋት ብለን የወንድም ሚስት ነው የወንድም ሚስት እንኳን አንተ ባለ ትዳሩ እኔ ራሱ ጋለሞተው እኮ ቀና ብያለኝ የምሬር እኮ አይዳኝ እንደው ምን ትዳር በለው ትዳር እንዴት ነው ትዳር ወይ ጉድ ወይ ትዳር እንዴት አይነት ሰው ነው ግን አረ ትዳር ምስባገህ እንደው አንተ ዳኛ አሁን እኮ እኔ እኮ በቃ አልቻልኩም አልሆነልኝም እኮ እንዴት አልቻልኩም ስትል አልሆነልኝም አንቺ ዝም በይ እንደው ሰው የሚያወራው እንደው ደህና የሚዋጥ ወሬ ነው እኮ የሚወራ እንጂ የሚዋጥ ነው እንጂ እንዴት አይነት ነገር ነው በዚያ በሩቅ ውስጥ ነው ግድ የለም የለመደው ነው እዚህ ባጥና ጉሮሮውን ተቀምጠን አንቺን ተመኘ ሴትነትሽን ያው ደግሞ ይኸውልሽ ተበጅ እኔ እኮ ነገ ተነገ ወዲያ ከሌላ ሰው ታምሰሚ ዛሬ ነው እውነቱን ልንገርሽ የለም ገና ወሬ እንደያዘ ሰው ደግሞ ይኸውልሽ ዝም በይ ነገ ሆነ እንደዚህ ሆነ ሲባል ሀገር ሲያላክሰው ይሄንን አረገች ብርቄ ብለሽ ስሜን እንዳታንጠለጥዩ ብዬ ልንገርሽ ነው በላቸው አንቺ ዘንድ መጥቶ በሩቁስ ነሽ አንቺ ዘንድ መጥቶ እንደ ትንሽ እህቴ ነው ሽኮ እዚህ ጉበን ተቀምጠሽ እንዴት ያለ ነው እየመስለኝ ልንገርሽ የለም ዝም በይ አፍሽን ያዡ እንደሰማሽ አረጋውማ ሰው አላበሰው እናቴዋ ተበጅ እኔ እኮ ኋላ ይኸውልሽ ነገሩን ተሌላ ሰው ስትሰሚው ይሄን አረገች ብለሽ እንዳታነሽ እውነቱን ልንገርሽ የሆነውን ነገር ልንገርሽ ነገር ያዝ መስሎ ነው ታዲያ ውሻ ጮኸ እንዳይሆንብሽ እንግዲህ ሰውዬሽን ሰብስቢ የለም ኋላ ሌላ ነገር ውስጥ እንዳንገባ አልመጣብሽም የለም አልመጣብሽም ይጨበጥ ወጣብኝ እንጂ እናቴ ነው እንጂ መጣብሽ ወንድም ነው ብዬሽ እኔ ደግሞ እናቴ ሰው ነው መስሎ እኔ እንደሰማሁሽ ይቅርታ በላቸው እንዲያረግ ኋላ ግን ይኸውልሽ ኋላ ሌላ ነገር ውስጥ እንዳንገባ ምን እንደዚህ እኔማ ምን ልልሽ ሰው አላበሰው አይታመም አንቺ ዘንድ እንጂ ምን አለ ብሎ ነው አንቺ ዘንድ የሚመጣ እንቅፋት ምን እንደው የምድር ልብስ ደግሞ አንቺ ምን ሰው ሆነሽ ደግሞ ውሽማ ልትጋዢ ደግሞ ወደ አንቺ መጣ ወይ አለ ምን ነገር ያገሬ ሰው እንደው በርቄ እንደምን ነሽ በላይ ነሽ እንዴት ነሽ ደህና ናችሁ አንቺ እንዴት ነሽ እንደምን ናችሁ አለ ቆይተሽ ነው ብቻሽ የምትነጋገሪያ ኧረ ገዲያ ኧረ ተይኝ እስቲ አንቺ ምን ኧረ ተይኝማ እናቴ አንቺ ፊትሽ ሁላ ተባውጣለክ ኧረ ጌታውን ታልናቁ አጥሩን አይነቀንቁ ይባላል ምን ነገር ነው እንደው አንቺ ምን ያህል ቢሰልለኝ እንደው ምን ያህል ቢንቀኝ አደራሽ እንደው የኔውስ የኔ ነው እንደው ሚስት ተብጌቱንስ እንደው ምን ያህል ቢንቃት ነው አደራሽ እንደው ምን መጣጣችሁ ያወራዳ ነው እንጂ ያለ ክስክስ ወራዳ ያበላችሁ ነው እንጂ አንቺ ደግም የተነሳበት አላችሁ እንዴት ምን አለ ምን ሆነ ምን እንዴት ነው እኔ ደግሞ ተወገኛይቱ ባውድማው ሲመጣ ባጨዳው ሲመጣ አይዞሽ ብርቄ ሲለኝ እኔ ደግሞ እንደው ጋሻ ወንድም አገኘሁ መከታ አገኘሁ ብዬ አንቺ ጀርቢያን ሞቃለኝ እውነቴን ነው የምልሽ እንደው ወንድም እንደው ጎረቤት አገኘሁ ብዬ አንቺማ መቀር እንዴት አሁን እናቴ ኧረ እንደው ምኑ ነው የሚነገር እናቴ ምኑ ነው ታፈስ የሚወጣ እንዴት ብሎ ይኸውልሽ ዛሬ ኮተት እያለ እንደ ሰባራ ውሻ እየተንኳተተ መጣ ምንድነው
እዛ መከቻከቻት እንትን ነበረች። ተጋኑ ምኑን ላጣጥር ራ የተፈርዶ እንዴት አንተ እጥር ቢታጠር እንደው በማለዳይቱ እንዲያ ነው እንጂ በሰዓት ነው እንጂ ታውማ መሸሽ እና ወደ አመሻሽም ቢሆን እንትን እላለሁ እኔ ከብቱ ሲመለስ እዛ ዝም ብሎ ሰው እንደሌለው እንደፈለጋቸው ያያረጉት እንትን ብለዋል እና አቅዳው አንድ ቀን ጌሾይቱ የምትጣጠር ናት። እንደገና ያብራዛፉ ፊላማ አለ የሚታጠር እቅድ ያወጣህ አንድ ቀን ማለት ወጣህ አጣጥረው ቀስ ብዬ ነው እኔ አጥራ ያየሽ ወደ አመሻሽ ነው አሁን ስራው ምኑም ይመጣልኝ ያየሶስ ምን ያየሶስ ምን እንደገና ወደ ቤት በመመለሻው አንተ ደግሞ በእኔ ስራ ደግሞ ማናባቱ ያገባል ምን እንደፈለገ ያደረገውስ ወራኔ ያለ ሰዓት ግብኛ አትውጣ ነው እኮ አልኩኝ። እንዴት ነው አንቺ ቅጥሽ ምን እዚህ እንዳንቺ ስርኮተኮት እንትን ማለት አለብኝ ማለት ነው ወይስ እንዴት ፈልገሽ አትግባ ትውጣ ብዬ ነው እንዴ? ያለ ሰዓት ነው ያልኩህ እንጂ እኔ ሌላማ ምን ያለ ሰዓት ምን ደግሞ የስራ ሰዓት ደግሞ ስራ ደግሞ ምን በፈለገ መስራት ነው እንጂ አንተ እንጂ በል እስኪ በጊዜ ና ሁሉንም በጊዜ ና ብርቄ አቸ ብርቄ ማን ነው በዚህች ጓዳ ሆነሽ ነው ምን አንተ ሰውዬ እንደፈከርክ መጣህ ተመልሰህ ደግሞ መጣሁ ደህና ሽንጥግሽ ደህና ነኝ ምን ሆናል እና እሰይ ነይ እንጂ እስቲ እንጨዋወት እስቲ ሙያ ይዤ በላቸው ልጅ ሙያ ግባ ኧረ እኔማ እንዴት ብዬ እገባለሁ መጥቶ ነው እንጂ ሽመል ተቀብሎ ከዘራይትን ተቀብሎ ና እንጂ ግባ የሚባል በዳር ያቁመሽ እንዴት ያላችሁ ምን ነይ እኔማ እስቲ ይደርሳል ብርቄ አንቺ ነይ እንጂ እና ይደርሳል እኮ እሱ ይደርሳል ግን ግባ እስቲ ኧረ እኔማ ምን መግባቴማ የመጣሁበት አይደል ተት ይቀር ብለሽ ነው እንግዲህ ምን ብለህ ተመጣህ እኔ ምን ማረግ ነኝ አዎ ታባሽን ሸንድፍሽ ቅድሙንም እኮ ዝም ብለሽ እንዲያው አምሮሽ ኧረ ነይ ነው እንጂ አሁን ነይ መጣሁ ግባ እኔስ እገባለሁ በይ አሁን እኮ እንደምን ግባ እዚህ ደጃፍ ላይ ተምትቀር ልገባ ነው ደጃፍ ላይ ላላፊ ላግዳኒም ላይታው ተባይ አብረን ነው እኮ እና መጣሁ በግባ በል ሳይ ተመስገን ነው እንግዲህ አሁን እንደምንም አድርጌ አንድ ቀን ታቀምሷት በኋላ ተዚያ በኋላ እኮ በሷ ብሶ ቁጭ በቀያን ዘርዘረ ነው እንደም ቤት ድረስ ነው ያሽከነን የሚያመጣት አሁን ይዝም እንደ ብድ የቤቱን ዕቃ እያወጣሁ ጠሩት ይሄ እንደው ምን ላደርገው ነው እጄ መጣሁ ወራ አንቺ ነይ እስቲ ነይማ ነይ እሺ ሳይ ገባህና በይ ብርቄ ነይ እስቲ ነይልኝ እስቲ በላቸው በል ዋጢቱ እየፈላች ነው እሷን ላፈላላና ወጥ ብታዩ ግድ የለም ዝም ብለሽ ኧረ እሱማ እዚያ እንብላ እንጂ ይዤው ልምጣ በኋላ ከበላን በኋላ ይደርስ ነበር እኮ እንትን ታለ በኋላ በል ይደርሳል እሱስ እናዚህ ነኝ እፍፍል በለውና መጣሁ ይዤው በል እንዴት ተዘጋጃጅ ግን አንተ እኔስ ዝግጁ ነኝ እኔ ባትጀበት የመጣሁት አይ ወንድማ አይታታላመነች እንደው ለታሁን ምንድነው ተበይ አንቺ ምን ያዘት ነው እንግዲህ በተኝ ደላ ነው ምን ቀረሽ ደግሞ ምን ነገር ነው ምንድነው ቀደም ተናገርሽ ሆነሽ ደግሞ ምን ቀረሽ ምን ልትይ ነው ደግሞ የምንጀው ስም ታጠፊው ቀደም እጅሽ ተያዘሽ አሁን ነገርሽ እንደገመሽ ነው ምንድነው እና ምንድነው እስቲ ተጀመረ ነይ ይኸውልሽ እንግዲህ ይውና የሚሆንም ተሆነ ይሆናል የማይሆንም ተሆነ አይሆንም ትይኛለሽ እንግዲህ እንደ ሁኔታው ይሆናል በል መጣሁ እንትን በይና
ሁኔታ የለ አንቺ ብርቄ ሲነ አንቺ ብርቄ እንዴት ነው? በዛው የዋሽታ ሆንሽብኝ እኮ ተሰናዳ ብለሽኝ እኮ በዛው ዋሽብኝ። ምን ተሰናዳ? አሁንም ተሰናዳ። ገና አልጨረስክም ስንድት። ተሰናዳማ ጉድሽ፣ ያንቺ ጉድ ጉድሽ ምን ሊያደርግ እንደመጣማ ይኸው የሚለውን እየሰማሽ ነው። እንደውም ታይዋለሽ ገና ሞተር የምን ሞተር ነው? ወፍጮ ተክልሻል እንግዲህ እሱ ሊተክል ይሁን ተክሎ ይሁን እኔ ምን አውቃለሁ። እሱንማ እንግዲህ በአንድ ላይ ተሰናድቻለሁ። ሁሉ ምን ነው ልቄያለሁ እንጂ ትናወላ ልቄያለሁ። እኛ እጄሽ እንትን ብዬሽ እናቴ ተበጅኝ መጥ ምን እያደረክ ነው? እኔማ ውሃ ጠምቶ ሲጠማት ውሃ ጠማኝ። እጄሽ ውሃ ኧረ ዝም ብዬሽ አሁን ራሴን አሞኝ እግሬን ሁላ ሲቆረጣት እንደ አጋጣሚ በዚህ ሳልፍ ይኸውልሽ እሷ ተመንገድ ወስጄ